እንደምን አላችሁ ውድ ተከታዮቼ። ዛሬ ይዤ የመጣሁት በደቡብ ኢትዮጵያ ክልላዊ መንግስት የአስፈጻሚ ተቋማት መዋቅራዊ አደረጃጀት ማሻሻያ መሰረት በስር መዋቅር የመንግስት ሰራተኞች የድልድል አፈጻጸም መመሪያ ቁጥር 142 2018 ማንን ይመለከታል በሚለው ላይ ባለፈው ሳምንት ባዘጋጀሁት ቪዲዮ ለማብራራት ሞክሬያለሁ። ዛሬ ግን የማይመለከታቸው መንግስት ሰራተኞች እና መዋቅሮች እነማን ናቸው በሚለው ላይ ከእናንተ ጋር ለመነጋገር ነው። እስከዚህ ድረስ ወደ ዋናው ርዕሰ ጉዳይ ከመግባቴ በፊት በፌስቡክ ላይ እስካሁን ድረስ ቤተሰብ ያልሆናችሁ ፎሎ እንድታደርጉ፣ ላይክ እንድታደርጉ፣ ሼር ለሌሎችም እንዲደርስ ሼር እንድታደርጉ ዩቱብ ላይ ገብታችሁ ቤተሰብ ያልሆናችሁ ደግሞ ሳብስክራይብ እንድታደርጉ፣ ቀጥሎ ደግሞ ይሄ ማብራሪያ ቢሰጥ ይሻላል የምትሉት ነገር ጥያቄዎችም ካሉ በኮመንት ላይ እንድታስቀምጡ እያልኩ ቀጥታ ወደ ዛሬ ርዕስ ጉዳይ ልግባ። አንደኛ እነዚህ የመንግስት ሰራተኞች የድልድል አፈጻጸም መመሪያ ቁጥር 142 2018 የማይመለከታቸው 8 አካላትን ባጭሩን ለማስቀመጥ ነው። ይህም ድልድል አፈጻጸም መመሪያ የማይመለከታቸው አንደኛ ተሿሚዎችን አይመለከትም። ሁለተኛ አቃቢያን ህግ ሰራተኞችን አይመለከትም። ሶስተኛ ዳኞችን አይመለከትም። አራተኛ ፖሊስ፣ ለማረሚያ ቤት ፖሊስ፣ ሌሎች የፖሊስ አባላትን ይህ የድልድል አፈጻጸም መመሪያ አይመለከትም። ሌላው ደግሞ በክልል መዋቅር ደረጃ በሚገኙ መንግስት መስሪያ ቤቶች ላይ ለመንግስት ሰራተኞች ይህ አፈጻጸም መመሪያ ቁጥር 142 2018 አይመለከታቸው። እንደዚህ ብዬ ሲል አብዛኛዎቹ በክልል መዋቅር መንግስት መስሪያ ቤት ላይ በተደረገው ድልደላ ውስጥ ይህ አፈጻጸም መመሪያ የለም እያሉ እንዲሁም ደግሞ በእኛ መዋቅር በእኛ መስሪያ ቤት የተደረገው ድልድል አፈጻጸም ትክክል አይደለም፣ በዚህ መመሪያ የተደገፈ አይደለም የሚሉት አሉ። ይሄ የወጣው ከክልል መዋቅር በታች ባለው በዞኖቹ፣ በከተማዎቹ፣ ከተማ አስተዳደር በታች፣ ከዞን በታች፣ ዞንና ከዞን በታች ባሉት መንግስት መዋቅር ብቻ ተግባራዊ የሚደረግ ነው እንጂ በክልል መንግስት ተቋማት ውስጥ ተግባራዊ አይደረግም ማለት ነው። ሌላኛው ደግሞ በኬረር ስትራክቸር የሚተዳደሩ በኬረር ስትራክቸር ስርዓት በተዘረጋባቸው ስራ መደቦች ላይ ይህ መመሪያ ተግባራዊ አይሆንም። ለምሳሌ መምህራኖች ላይ ይህ የድልድል አፈጻጸም መመሪያ ቁጥር 142 2018 ተግባራዊ አይሆንም ማለት ነው። መጨረሻ ደግሞ በልዩ ደንብ ላይ የሚተዳደሩ ባለሙያዎችን መስሪያ ቤት ላይ የሚሰሩ ባለሙያዎችን ይህ የድልድል አፈጻጸም መመሪያ ቁጥር 142 2018 ተፈጻሚነት አይኖረውም ማለት ነው። መጨረሻው ከደቡብ ኢትዮጵያ ክልላዊ መንግስት ውጭ የሚገኙ ክልሎች ላይ ይህ ተፈጻሚ አይሆንም። አብዛኛው ከኦሮሚያ ክልል፣ ከአማራ ክልል በእኛ ክልል ላይ ይሄ ተፈጻሚ ይሆናል ወይ ብላችሁ ሲጠይቁ ስለቆያችሁ ይህ የሚፈጸመው ተፈጻሚነት ወሰኑ በደቡብ ኢትዮጵያ ክልላዊ መንግስት ብቻ እንደሆነ ለመግለጽ ይፈልጋለሁ። ይህን ካልኩ ቀጣይ ደግሞ የፌደራል መንግስት ሰራተኞች አዋጅ፣ የፌደራል መንግስት ሰራተኞች የጡረታ አዋጅ፣ የመንግስታዊ ባልሆኑ ሴክተር መስሪያ ቤት ላይ ለሚሰሩት የወጣ አዋጅ፣ ሌሎች ርዕሰ ጉዳዮችም ይዤ እመጣለሁ። እንዲሁም ደግሞ እነዚህ ደግሞ የማይመለከታቸው ሰዎች ምን ይሆናሉ በሚለውም ጭምር ተጨማሪ ሀሳብ ይዤ እመጣለሁ። እስከዛ ድረስ ፎሎም እንድታደርጉ፣ ሳብስክራይብ እንድታደርጉ፣ ለሌሎችም እንዲደርስ ሼር እንድታደርጉ በታላቅ አክብሮት እጠይቃለሁ። አመሰግናለሁ።